በቅርቡ በአንድ ጣቢያ ላይ ቀርበው ኦነግ ትጥቅ አይፈታም ብለው ነበር ኦነግ ትጥቅ ካልፈታ ለሰላማዊ ትግል ነው የገባው ማለት ይችላል ጦርነቱ አላለቀም አይደለም እንደሱም አይደለም ትጥቅ ማፍታትና አለመፍታት የሚባለው እኛ በበኩላችን ከመንግስት ጋር ለመስራት ስምምነት አድርገን የመጣ ነው ስምምነት አድርገን ስንመጣ ደግሞ የኛ ኃይልም የመንግስት አካል የሚሆንበትን ሁኔታ አብረን እንደምናስተካክልና እንደምንፈጽመው ነው ተስማምተን የመጣ ነው ስለዚህ የኛው የመንግስት አስፈጪ የኛው ደግሞ የጠላት ፈጪ እንደዛ መታየት አልፈለግንም እንደ ጠላት የነበረው ሁኔታ እንደዛና እንዲሁ የኦሮሞ ነጻነት ሰራዊትን ሂምሌት አድርጎ ወይም ደግሞ አጣጥለው እንደማድረግ አስደርገው ነው በሚዲያ ያነሱት ለዛ ምላሽ ነው እኛ የመንግስት አካል ነን ሰራዊታችንም የመንግስት አካል ነው ሁሉም ዘመድ ናቸው አንዱ አስፈጪ አንዱ ተፈጪ አንዱ ዘመድ አንዱ ጠላት ሊሆን አይችልም ለማለት ብቻ ነው ግን ተፎካካሪ ፓርቲ ሆነው ነው የገቡት ከመንግስት ጋር ስምምነቱ ይነግሩኝ በኤርትራ የነበረውን ከኦሮሚያ ክልል ፕሬዝዳንት ጋርና ጉዳይ ሚኒስትሩ ጋር የነበረው የመንግስት ተወካዮች ናቸው የመጡት የኦሮሚያ ፕሬዝዳንትና የውጭ ጉዳይ ሚኒስትሩ እንደ መንግስት የኦሮሞ ነጻነት ግንባር ስምምነት አድርገናል የኦሮሞ ነጻነት ግንባር ተዋጊዎች አሉት እነዚህ ተዋጊዎች የመንግስት የጸጥታ ኃይል ውስጥ እንዴት አድርገው እንደሚዋሃዱ ወይም ደግሞ ኢንተግሬትድ እንዴት እንደሚሆኑ ይሄንን በስምምነታችን ውስጥ አድርገናል ሌሎች ደግሞ ጉዳዮች አሉ የሰብአዊ መብትን በሰብአዊ መብት ዙሪያ የተሰወሩብን ብዙ የሆኑ የአመራር አባላትም ያሉበት አሉ የነዚህ ጉዳይ ተነስተዋል ኦነግ ደግሞ ሰራዊቱ በዚህ ኢንተግሬትድ መሆንና እኛ ደግሞ በሰላም መስራት የህግ የበላይነት ሁላችንም እንደሚገዛን እና የመሳሰሉትን ነው ያነሳነው እነዚህ ናቸው ስምምነቶች በዚህ ውስጥ እንግዲህ የኢንተግሬሽኑ ጉዳይ ሰራዊቱን ማቀፍ እናንተ ማለት ነው እንጂ ትጥቅ ማስፈታት መምታት ተብሎ እንደ በጣም ሴንሲቲቭ የሆነ ጥያቄ አንስተው እንትን የሚያደርጉት ጥሩ እንዳልነበረ በለዚህ ነው ለሚዲያዎች ነው መልስ የተሰጠው እንጂ ያ ስምምነታችን ፈርሶ ምን ብሎ አይደለም በዝርዝር መንግስትም አላስቀመጠም እርሶም ሰራዊትና አባሎቹን ይዘው ገቡ ወደ ሀገር በሰላማዊ መንገድ ለመታገል ነው ወይንስ አሁንም በሚያወጣው መንገድ ግን መታገል ነው ሰላማዊ ትግል የሚባል ነገር የለም በሰላማዊ የፖለቲካ እንቅስቃሴ ውስጥ በሳተፍ ነው ትግሉን ጨርሰን ነው የመጣነው እኛ በወኩላችን የሰላማዊ ፕሮሰስ እኛም በዚህ በሰላማዊ ፕሮሰስ ውስጥ ይሄ ለውጥ የኛ ነው የራሳችን ነው ተሰውተንበታል እዛ አካል ነን ስለዚህ በዚህ ውስጥ ለመሳተፍ መንግስትም በበኩሉ በውስጡ ብዙ ነገሮችን ለውጥ አስመርቶ ለዚህ ተዘጋጅተው ይሄን ለማዋሃድ ነው የመጣነው በዚህ ነው የመጣነው ሰራዊት እዛም ያለ እዚህ አገር ውስጥም ያለ ይሄን ደግሞ በመንግስት ጸጥታ ኃይሎች ውስጥ እንዴት እንደሚካተት በስምምነቱ ተጠቅሶ ነው የመጣነው ይሄ ነው ያለው አሁንም እየተደረገ ያለው ይሄ ነው አሁን ከኔ ጋር ቃለ መጠይቅ በሚያደርጉበት ሰዓት ሐሳብ ቀይረው ነው ወይስ ምክንያቱም በሚዲያዎች ላይ ትጥቅ ማንንም ኃይል ማስፈታት እንደማይችል የተቀየረ ሐሳብ የለም ያኔ የተደረገው ትጥቅ ማስፈታት ምናምን ነው ያለው ከዛ ትጥቅ ፈቶ የመጣ አይደለም ምክንያቱም ትጥቅም አልነበረው እዛ ያለው ሰራዊት እዚህ ማለት ተጠቀው እዛ ከኤርትራ ነው ምልሽ ገብቶኛል ፈታው እንደገቡ ይባላል ግን ትጥቅ አልነበረውም ስልጣና ላይ የነበረ አካል ነው ትጥቅም አልነበረውም ግን ስልጣን የተሰለጠነ ኃይል ነው ለመንግስት አስረክበን እዚህ ካምፕ ገብቶ ማሰልጠኛ ወስደው በመንግስት የጸጥታ አካል ውስጥ እንዴት እንደሚካተት በዚህ ተስማምተን ነው የመጣው ይሄ ካምፕ ነው ያለው እና የትጥቅ ማስፈታት መፍታት ለምን አመጣው ይሄ ነው አሁንም ያለው ይሄ ነው ያንንም ያለው ይሄ ነው የትግሉ አካል ነው ስልጣና መውሰድም የትግሉ አካል ነው የኦነግ አመራርም ይሄንን ማቀናኘት ነው እዛ ብቻ ሳይሆን አገር ቤት ካለው ትግል ጋር የተቀናጀ ነው ስልጣና ለመውሰድ ከሀገር ሸሽቶ በሰው ሀገር ላይ በበረሃ ላይ ለምን ይቀመጣል
ሰው ሀገር ማሰልጠን በኦሮሞ ነጻነት ግንባር ብቻ አልተጀመረም ብዙ ሀገሮችና ብዙ የትግል የሊበሬሽን ሙቭመንቶች አድርገዋል የነበረውም እና የተደረገውም ያ ነው ስለዚህ ኦነግ በኤርትራ ያንን ሁሉ አመት ሲሰለጥን ነበር ሲዋቀል ነበር ውጊያው ኤርትራ አይደለም የሚደረገው ሀገር ቤት ነው ሀገር ቤት ውጊያ ሲያደርግ ከርሟል እዛ ደግሞ ትምህርትና እንትን ነው ሲያደርግ ስልጠና ነው ሲወስድ የነበረው ሀገር ቤት ውስጥ ትግሉ ማአት ዘርፍ አለው ካድሬዎች አሉ እዛ የሚሰለጥኑ ከዛ ሰልጥነው ወደ ሀገር ገብተው ህዝብ የሚያደራጁ አሉ እሱን ኦነግ እንደዚህ ያረጋ ያዝደው ይባለው እውነት ነበር ማለት ነው የተያዘ ወነግ የለም እሱ የኢትዮጵያ መንግስት መጠየቅ ይሻላል እዛ ሰልጥነው እዚህ ገብተው እንደዚህ ያደረጉኝ ብሎ ሲከስ የነበረውን ትግል ላይ እንደነበረ ቤት ገባ እሱ ማአት መንገድ አለው ማአት መንገድ ወደ ሰኔ 16 ለመልሶት ነው ሰኔ 16 በአዲስ አበባ ሰልፍ ተደርጎ ነበር ለአዲሱ ጠቅላይ ሚኒስትር በዛም ቦምብ እንደፈነዳ ይታወቃል አቃቤ ሕግ ነገሩን ወደ ኦነግ እንደወሰደው ያውቃሉ ገነት ወይም ቶሎሺ የምትባል በኬንያ ነዋሪነቷ የሆነች ሴት ያቀነባበረችው ነው በማለት አቃቤ ሕግ አጥቷል ምን ይላሉ ገነትንስ ወይም ቶሎሺ የምትባለው ሴት ያውቃታል ወይ አቃቤ ሕግ ወደ ኦነግ አልወሰደም መውሰዱንም እኛ እዚህ ነው ያለነው ከመጣን በኋላ በተለይ ማለት ነው ስለዚህ እኛን የሚመለከት ቢሆን አቃቤ ሕግ እኛንም ይጠይቃል የኦሮሞ ነጻነት ግንባር እጁ የለበትም ከዛ አልፎ ሚዲያዎች ስለገለ ይላሉ ይሄ የሚዲያዎች የሚዲያ ነው እንጂ አቃቤ ሕግ በቅርብ አውጥቷል ድርጅት አይመለከትም ምን አይመለከትም የሚል ነው ያየነው ገነት ወይም ቶሎሺን እኔ አላቅም ግን ለምን ይመጣል የኦነግ አባል አይደለችም በ2007 ነው ኦነግን ተቀላቅላለች ባለው በኬንያ ነው ነዋሪነቷ የኦነግ አባል አይደለችም ኬንያ ነዋሪ ሆነች እኔ አላቅም ወደ ምርመራም አልጠያይቀናል አላገኘንም ዋነኛው የኦሮሞ ነጻነት ግንባር የሚመለከት ስላልሆነ በዚህ ውስጥ ምርመራ ውስጥም አልገባንም ለምን ገባለን ሁሉ የኦነግ አባል አላቅም ያለው እንትን ይሄ ነው አላቅም የኦነግ አባል ወደ አሁን በሚሊዮኖች ሊቆጠር ነው ያን ሁሉ ውስጥ እያንዳንዱን አላቅም እኔ ምናልባት እርሶ ሳያውቁ የኦነግ አባላቶች በህገወጥ ስራዎች ላይ ተሳትፎ ይችላል ብሎ ይጠረጥራል የኦነግ አባል እኔ ኦነግ ነኝ ብሎ በዚህ አይነት እንትን ውስጥ አይሳተፍም ይሄንን አውቃለሁ በግለሰብ ደረጃ ደግሞ እያንዳንዱ ኦሮሞ ኦነግ ተብሎ ሲጠራ የነበረ ሰው ስለዚህ እንደዚህ አይነት ማውራት ይወዳሉ ብዙ ሰዎች በቅርቡ በአንድ ጣቢያ ላይ ቀርበው ኦነግ ትጥቅ አይፈታም ብለው ነበር ኦነግ ትጥቅ ካልፈታ ለሰላማዊ ትግል ነው የገባው ማለት ይችላል ጦርነቱ አላለቀም አይደለም እንደሱም አይደለም ትጥቅ ማፍታትና ለመፍታት የሚባለው እኛ በበኩላችን ከመንግስት ጋር ለመስራት ስምምነት አድርገን የመጣ ነው ስምምነት አድርገን ስንመጣ ደግሞ የኛ ኃይልም የመንግስት አካል የሚሆንበትን ሁኔታ አብረን እንደምናስተካክልና እንደምንፈጽመው ነው ተስማምተን የመጣ ነው ስለዚህ የኛው የመንግስት አስፈጪ የኛው ደግሞ የጠላት ፈጪ እንደዛ መታየት አልፈለግንም እንደ ጠላት የነበረው ሁኔታ እንደዛና እንዲሁ የኦሮሞ ነጻነት ሰራዊትን ሂምሌት አድርጎ ወይም ደግሞ አጣጥለው እንደማድረግ አስደርገው ነው በሚዲያ ያነሱት ለዛ ምላሽ ነው እኛ የመንግስት አካል ነን ሰራዊታችንም የመንግስት አካል ነው ሁሉም ዘመድ ናቸው አንዱ አስፈጪ አንዱ ተፈጪ አንዱ ዘመድ አንዱ ጠላት ሊሆን አይችልም ለማለት ብቻ ነው ግን ተፎካካሪ ፓርቲ ሆነው ነው የገቡት ከመንግስት ጋር ስምምነቱ ይነግሩኝ በኤርትራ የነበረው ከኦሮሚያ ክልል ፕሬዝዳንት ጋርና ጉዳይ ሚኒስትሩ ጋር የነበረው የመንግስት ተወካዮች ናቸው የመጡት
የኦሮሚያ ፕሬዝዳንትና የውጭ ጉዳይ ሚኒስትሩ እንደ መንግስት የኦሮሞ ነጻነት ግንባር ስምምነት አድርገናል። የኦሮሞ ነጻነት ግንባር ተዋጊዎች አሉት። እነዚህ ተዋጊዎች የመንግስት የጸጥታ ኃይል ውስጥ እንዴት አድርገው እንደሚዋሃዱ ወይም ደግሞ ኢንተግሬትድ እንዴት እንደሚሆኑ ይሄንን በስምምነታችን ውስጥ አድርገናል። ሌሎች ደግሞ ጉዳዮች አሉ። የሰብአዊ መብትን በሰብአዊ መብት ዙሪያ የተሰወሩብን ብዙ የሆኑ የአመራር አባላትም ያሉበት አሉ። የነዚህ ጉዳይ ተነስቷል። ኦነግ ደግሞ ሰራዊቱ በዚህ ኢንተግሬትድ መሆንና እኛ ደግሞ በሰላም መስራት የህግ የበላይነት ሁላችንም እንደሚገዛን እና የመሳሰሉትን ነው ያነሳነው። እነዚህ ናቸው ስምምነቶች። በዚህ ውስጥ እንግዲህ የኢንተግሬሽኑ ጉዳይ ሰራዊቱን ማቀፍ እናንተም ማለት ነው እንጂ ትጥቅ ማስፈታት መምታት ተብሎ እንደ በጣም ሴንሲቲቭ የሆነ ጥያቄ አንስተው እንትን የሚያደርጉት ጥሩ እንዳልነበረ ለዚህ ነው ለሚዲያዎች ነው መልስ የተሰጠው እንጂ ያ ስምምነታችን ፈርሶ ምን ብሎ አይደለም። በዝርዝር መንግስትም አላስቀመጠም። እርሶም ሰራዊትና አባሎቹን ይዘው ገቡ ወደ ሀገር። በሰላማዊ መንገድ ለመታገል ነው ወይንስ አሁንም በሚያዋጣው መንገድ ግን መታገል ነው? ሰላማዊ ትግል የሚባል ነገር የለም። በሰላማዊ የፖለቲካ እንቅስቃሴ ውስጥ በሳተፍ ነው። ትግሉን ጨርሰን ነው የመጣነው እኛ በበኩላችን። የሰላማዊ ፕሮሰስ እኛም በዚህ በሰላማዊ ፕሮሰስ ውስጥ ይሄ ለውጥ የኛ ነው፣ የራሳችን ነው፣ ተሰውተንበታል፣ እዛ አካል ነን። ስለዚህ በዚህ ውስጥ ለመሳተፍ መንግስትም በበኩሉ በውስጡ ብዙ ነገሮችን ለውጥ አስመርቶ ለዚህ ተዘጋጅተው ይሄን ለማዋሃድ ነው የመጣነው። በዚህ ነው የመጣነው። ሰራዊት እዛም ያለ እዚህ አገር ውስጥም ያለ ይሄን ደግሞ በመንግስት ጸጥታ ኃይሎች ውስጥ እንዴት እንደሚካተት በስምምነቱ ተጠቅሶ ነው የመጣነው። ይሄ ነው ያለው። አሁንም እየተደረገ ያለው ይሄ ነው። አሁን ከኔ ጋር ቃለ መጠይቅ በሚያደርጉበት ሰዓት ሀሳብ ቀይረው ነው ወይስ? ምክንያቱም በሚዲያዎች ላይ ትጥቅ ማንም ኃይል ማስፈታት እንደማይችል የተቀየረ ሀሳብ የለም። ያኔ የተደረገው ትጥቅ ማስፈታት ምናምን ነው ያለው። ከዛ ትጥቅ ፈቶ የመጣ የለም። ምክንያቱም ትጥቅም አልነበረውም እዛ ያለው ሰራዊት እዛ ከኤርትራ ነው የምልሽ ይባላል። ግን ትጥቅ አልነበረውም። ስልጠና ላይ የነበረ አካል ነው። ትጥቅም አልነበረውም። እንደዚያ ግን ስልጣን የተሰለጠነ ኃይል ነው። ለመንግስት አስረክበን እዚህ ካምፕ ገብቶ ማሰልጠኛ ወስዶ በመንግስት የጸጥታ አካል ውስጥ እንዴት እንደሚካተት በዚህ ተስማምተን ነው የመጣው። ይሄ ካምፕ ነው ያለው እና የትጥቅ ማስፈታት መፍታት ለምን አመጣው? ይሄ ነው አሁንም ያለው ይሄ ነው፣ ያንንም ያለው ይሄ ነው። የትግሉ አካል ነው። ስልጠና መውሰድም የትግሉ አካል ነው። የሆነ አመራርም ይሄንን ማቀናኘት ነው። እዛ ብቻ ሳይሆን አገር ቤት ካለው ትግል ጋር የተቀናጀ ነው። ስልጠና ለመውሰድ ከሀገር ሸሽቶ በሰው ሀገር ላይ በበረሃ ላይ ለምን ይቀመጣል? ሰው ሀገር ማሰልጠን በኦሮሞ ነጻነት ግንባር ብቻ አልተጀመረም። ብዙ ሀገሮችና ብዙ የትግል የሊበሬሽን ሙቭመንቶች አድርገዋል። የነበረውም እና የተደረገውም ያ ነው። ስለዚህ ኦነግ በኤርትራ ያንን ሁሉ አመት ሲሰለጥን ነበር፣ ሲዋጋ ነበር። ውጊያው ኤርትራ አይደለም የሚደረገው አገር ቤት ነው። አገር ቤት ውጊያ ሲያደርግ ከርሟል። እዛ ደግሞ ትምህርትና እንትን ነው ሲያደርግ ስልጠና ነው ሲወስድ የነበረው። አገር ቤት ውስጥ ትግሉ ማአት ዘርፍ አለው። ካድሬዎች አሉ እዛ የሚሰለጥኑ፣ ከዛ ሰልጥነው ወደ አገር ገብተው ህዝብ የሚያደራጁ አሉ። እሱን ኦነግ እንደዚህ ያረጋ ያዝደው ይባላል። እውነት ነበር ማለት ነው። የተያዘ ኦነግ የለም። እሱ የኢትዮጵያ መንግስት መጠየቅ ይሻላል። እዛ ሰልጥነው እዚህ ገብተው እንደዚህ ያደረጉኝ ብሎ ሲከስ የነበረውን ትግል ላይ እንደነበረ ቤት ገባ። እሱ ማአት መንገድ አለው። ማአት መንገድ ወደ ሰኔ 16 ልመልሶት ነው። ሰኔ 16 በአዲስ አበባ
ሰልፍ ተደርጎ ነበር ለአዲሱ ጠቅላይ ሚኒስትር በዛም ቦምብ እንደፈነዳ ይታወቃል አቃቤ ሕግ ነገሩን ወደ ኦነግ ወሰደው ያውቃሉ ገነት ወይም ቶሎሺ የምትባል በኬንያ ነዋሪነቷ የሆነች ሴት ያቀነባበረችው ነው በማለት አቃቤ ሕግ አጥቷል ምን ይላሉ ገነትንስ ወይም ቶሎሺ የምትባለው ሴት ያውቃታል ወይ አቃቤ ሕግ ወደ ኦነግ አልወሰደም መውሰዱንም እኛ እዚህ ነው ያለነው ከመጣን በኋላ በተለይ ማለት ነው ስለዚህ እኛን የሚመለከት ቢሆን አቃቤ ሕግ እኛንም ይጠይቃል የኦሮሞ ነጻነት ግንባር እጁ የለበትም ከዛ አልፎ ሚዲያዎች ስለገለ ይላሉ ይሄ የሚዲያዎች የሚዲያ ነው እንጂ አቃቤ ሕግ በቅርብ አውጥቷል ድርጅት አይመለከትም ምን አይመለከትም የሚል ነው ያየነው ገነት ወይም ቶሎሺን እኔ አላቅም ግን ለምን ይመጣል የኦነግ አባል አይደለችም በ2007 ነው ኦነግን ተቀላቅላለች ባለው በኬንያ ነው ነዋሪነቷ የኦነግ አባል አይደለችም ኬንያ ነዋሪ ሆነች እኔ አላቅም ወደ ምርመራም አልገለጣይቀናል አላገኘንም ዋንኛው የኦሮሞ ነጻነት ግንባር የሚመለከት ስላልሆነ በዚህ ውስጥ ምርመራ ውስጥም አልገባንም ለምን እንገባለን ሁሉ የኦነግ አባል አላቅም ያለው እንትን ይሄ ነው አላቅም የኦነግ አባል ወደ አሁን በሚሊዮኖች ሊቆጠር ነው ያን ሁሉ ውስጥ እያንዳንዱን አላቅም እኔ ምናልባት እርሶ ሳያውቁ የኦነግ አባላቶች በህገወጥ ስራዎች ላይ ሊሳተፉ ይችላሉ ብለው ይጠረጥራሉ የኦነግ አባል እኔ ኦነግ ነኝ ብሎ በዚህ አይነት እንትን ውስጥ አይሳተፍም ይሄንን አውቃለሁ በግለሰብ ደረጃ ደግሞ ያንዳንዱ ኦሮሞ ኦነግ ተብሎ ሲጠራ የነበረ ሰው ስለዚህ እንደዚህ አይነት ማውራት ይወዳሉ ብዙ ሰዎች እሺ ወደ ቦምብ ፍንዳታው ለመልሶት የቦምብ ፍንዳታውን እርሶ የት ሆነው አዩት በሰዓቱ ምን ተሰማውት አላየሁትም ግን በኋላ ወሬውን ሰማው ወዛን ጊዜ ሌላ ስራ ላይ ነበርኩ ነኝ ስለዚህ አላየሁትም ላየውም አልችልም እዚህ አልነበርኩም በሚዲያም ደግሞ በዛን ጊዜ አልሰማሁትም ምክንያቱም ስራ ላይ ነበር በኋላ ሰምቻለሁ ፍንዳታው መደረጉ እሱ ተቀባይነት ያልነበረው ነው ምን ተሰማውት ጥሩ ማለት ምን እንደማንኛውም ሰው በዚህ በጠቅላይ ሚኒስትሩ ላይ የተደረገው እንትን እኛ አጉዘናል በዛን ጊዜ እንደ ድርጅት እኔ ስሜት ብቻ ሳይሆን የድርጅት ነው ምንግር ደግሞ ተቀባይነት ያልነበረው ነው በእኔም እንደ ግለሰብ ጠይቂ እንግዲህ ኦነግ የ40 አመታት ጉዞ አድርጓል ትልቅ ድርጅት ነው በኦሮሞ ውስጥ ትልቅ ቫልዩ የሚሰጠው ድርጅት እንደሆነ ይታወቃል ነገር ግን ለወጣት አመራሮች ለወጣቶቹ ተታችሁላቸው 40 አመት ስለታገላችሁ መቼ ነው የምታርፉት እናንተ መቼ ነው የምትሄዱት በወጣቶች መቼ ነው የምትተኩት የኦሮሞ ነጻነት ግንባር ከማንኛውም ድርጅት የበለጠ ወጣትን ያሳተፈ ድርጅት ነው አመራሩም ውስጥ ማአት ወጣቶች አሉ እኔ እሺ እኔም ቦታ የሚመርጠውም ወጣቱም ጨምሮ ሽማግሌውም ጨምሮ በድርጅቱ ባስቀመጠው ስነ ስርዓት ውስጥ በምርጫ ነው የመጣው ስለዚህ ወጣቱም በዛ ውስጥ አለ የሚፈልገውንና የሚያምንበትን ነው ወጣት የሚሆን ሽማግሌ የሚሆን በመሃል ከለኛ እድሜ ያለም ቢሆን በምርጫ ነው የሚመጣ በምርጫ ነው የመጣው ይሄ ደግሞ ዲሞክራሲያዊ መብት ነው ለመራጩ ለኔም ለመመረጥ ዲሞክራሲያዊ መብት ነው እስቲ በኦሮሚያ ላይ በተደጋጋሚ ተጠየቁትን ጥያቄ በኦሮሞ ህዝብ እኔም መልሼ ልጠይቆት ኦቦዳውድ ኦሮሚያ ላይ ተደጋግሞ የምትጠየቁት ጥያቄ በተለይም በዚህ ጊዜ ላይ በዚህ ወቅት ላይ የምትጠየቁት የኦነግ አመራሮች አመራር ላይ ያሉት አሁን ስልጣን ላይ ያሉት ቲም ለማ የሚባለው ከኦሮሞ ማዕፀን የወጡ ሰዎች ናቸው የለውጥ ሐዋርያ ናቸው ይሏቸዋል ብዙዎቹ ለምንድነው ከነሱ ጋር ተስማምታችሁ የማትሰሩት ያው የኛው ልጆች አይደሉም ወይ ምንድነው ችግሩ ብለው ኦሮሚያ ላይ የኦሮሞ ህዝብ ይጠይቃል ግራም ስለሚገባው ነው እኔም ልጠይቅ መልሼና ለምንድነው ከቲም ለማ ጋር ጥብረት የማትሰሩት ከፍተኛ የፖለቲካ ልምዳችሁንም እንዲሁ ተጠቅማችሁ በትብብር ማትሰሩት ያው የእናንተ ልጆች አይደሉም ወይ እኛ የመጣነው ከመንግስት ጋር ስምምነት አድርገን ነው
ይሄ መንግስት ደግሞ አሁንም የኢፒአርዲኤፍ መንግስት ነው። ኢፒአርዲኤፍ ውስጥ 4 ድርጅቶች ናቸው ዋነኞቹ። ከነዚህ ውስጥ አንዱ ኦፒዲዮ ወይም ደግሞ አሁን ኦዲፒ የተባለው ነው። በጥምረት እዛ ስላሉ እንደ መንግስት እንደ ኢፒአርዲኤፍ ከኛ ጋር ተስማምተው አብረን እየሰራን ነው። እንደገና ደግሞ በኦሮሚያ አካባቢ ከኦሮሚያ መንግስት አቶ ለማ ዶክተር ለማ ከሚመሩት እንደ ፕሬዝዳንትነት ከኦሮሚያ መንግስት ጋር አብረን እየሰራን ነው። ይሄ አብሮ መስራት ማለት እንደዚህ ነው። እንደ ድርጅት ልጨርስልሽ እንደ ድርጅት ነው የጠየቅሽኝ። እንደ ድርጅት እሳቸው ኢፒአርዲኤፍ የነሱ ድርጅት ኢፒአርዲኤፍ ውስጥ ስላለ ከኛ ጋር ስምምነት አድርጎ ሌላ አላያንስ ወይም ደግሞ ጥምረት ሊያደርግ የሚችል አይመስልንም። ይሄ ነው ያለው ችግር እንጂ በበኩላችን ችግር የለንም። ልትረዳቸው ካሰባችሁ በምዕራብ ወለጋ ያለውን ጦር ማን ያሰማራው? የኦቦ ዳውድ ጦር ነው የሚባለው። ሰጥቶናቸው መያዙት የሚባለው የተኩስ ልውውጥ ሲያደርግ የነበረው በቅርብ ጊዜ በምዕራብ ወለጋ ላይ። በምዕራብ ወለጋ ያናል ትልቅ ተኩስ ለውጥ የለም። አልፎ አልፎ ግጭት ነበረ። ያለፈው እዚህ ያለው ኢንቲግሬሽን ጉዳይ ስላላለቀ በመሃል ሚስቴኮች ይፈጠራሉ ከሁለቱም በኩል። እሱን ደግሞ የጥምር ኮሚቴ አቋቁመን ተቆጣጥረን ወደ ኢንቲግሬሽኑ እየሄድን ነው። ይሄ አብረን እየሰራን ነው። መልካም። ኦዴግ በይፋ ከኦህዴድ ጋር ቀላቀሉና ለመስራት ማሰቡን እንዴት ያዩታል እርሱ? ኦዴግ ቀድሞ የኦነግ አመራሮች ስብስብ እንደሆነ ታውቃል። የቀድሞ አመራሮች ውስጥ ነበረ ብዙ ቦታ አለ። አሁን ኦዲኤፍ ከኦዲፒ ጋር ተቀላቅሏል፣ ሰምተናል። ይሄ መብታቸው ነው። አሁን ባለው የፖለቲካ ሂደት ውስጥ ብዙ ድርጅት ነው ያለው ኢትዮጵያ ውስጥ። የኦሮሞ ድርጅቶችም ብዙ ናቸው። ብዙ ተብሎ ተጋኖ የሚወራ ባይሆንም ኢትዮጵያ ውስጥ በአጠቃላይ ወደ 80 ድርጅቶች አሉ። ባለው ፕሮሰስ ውስጥ ከዚህ በፊትም ድርጅት ከድርጅት ጋር ግንባር፣ ትብብር፣ ኮአሊሽን፣ ፍሮንት እንደዚህ እየተፈጠረ ብዙ ጊዜ በፕሮሰስ መጥቷል። ይሄ ይቀጥላል። የፖለቲካ ተሳትፎ ስለሆነ የህዝቡ የፖለቲካ ተሳትፎ ስለሆነ የኦሮሞም እንደዚሁ ነው። ስለዚህ እነዚህ አሁን እንደ መዋሃድ መብታቸው ነው። እንደ መብታቸው አድርገን ነው የምንቆጥረው። ስለዚህ ከዚህ ሌሎችም ለወደፊት ወይ እዛ ይቀላቀላሉ ወይ እዚህ ይቀላቀላሉ። ይሄ የምንሄድበት ሂደትና መንገድ ነው። ወደፊት እንደዚህ ነው የምናየው። ኦነግ ከሌሎች ጋር ተቀላቅሎ ከሌሎች ጋር ቅልቅል ወይም ደግሞ መርጀር አድርጓል። ከዚህ በፊትም ለወደፊትም ያድርጋል። በዚህ በኦነግ አመራር በነበረበት ጊዜ አሁንም አመራር ነው። በዚህ ጊዜ ውስጥ ሌሎች የኦሮሞ ዘር ተወላጆችን ያገላሉ ይባላሉ። በተለይ የአርሲን ተወላጆች እንዴት ያውታል? መልሳለሁ። ስለዚህ ፕሮፓጋንዳ ነው። ምክንያቱም የአርሲ የወለጋ የሐረር የሚባል በክፍለ ሀገር የተከፋፈለ ድርጅት መቀመጫ አይደለም። ኦነግ እያንዳንዱ ሰው ወስኖ ለትግል የሚቀላቀልበት ድርጅት ነው። መብት አለው፣ ህግ አለው፣ የውስጥ ህግ አለው፣ ህገ መንግስት የሚሉት የራሱ ደንብ አለው። ይሄ ኮንስቲቱሽን ማለት ነው፣ የኦነግ የውስጥ ኮንስቲቱሽን። በዚህ ውስጥ የማንም መብት የተጠበቀ ነው። ማንን ሊያገል አይችልም። ለምሳሌ የአርሲ ኦሮሞ ጠላታችን ነው ያለች የኦነግ አባል ነበረች። አንቺ የምትያት የትኛው እንደሆነች አላውቅም።